ሰላም ጤና ይስጥልን ተመልካቾቻችን አድማጮቻችን ይህ ደሬ ኒውስ ነው። በአማራ ህዝብ ላይ የታወጀውን ጦርነት የተቃወሙ እልፍ የመከላከያ ሰራዊት አባላት ለቀሪ ጓዶቻቸው ደብዳቤ ጻፉ። የመከላከያ ሰራዊት አባላት ለጓዶቻቸው የጻፉትን ደብዳቤ እንደሚከተለው አቀርበዋለሁ። በኢትዮጵያ መከላከያ ሰራዊት በልዩ ልዩ የእዝ እርከንና ስምሪት ላይ ከምንገኝ ከኢትዮጵያ ብሔር ብሔረሰቦች ከተውጣጣን የሰራዊቱ አባላት የተላለፈ አስቸኳይ አገራዊ ጥሪ። ተቀዳሚ ተአማኒነቱ ለሀገርና ለሕዝብ የሆነ ሰራዊት በራሱ ሰላማዊ ሕዝብ ላይ አይዘምትም። ይድረስ አንደኛ፣ በኢትዮጵያ ዙሪያ በተለይም በአማራ ክልል ለተሰማራችሁ የመከላከያ ሰራዊት አባላት። ሁለተኛ፣ በመከራው ጊዜ አብራችሁን በዱር በገደል ከኛ ጋር ለተዋደቃችሁ የቀድሞ የአማራ ክልል ልዩ ኃይልና የአማራ ሚሊሻ አባላት። ሶስተኛ፣ ቤተሰቦቻችሁን ትታችሁ እርሻችሁንና ንብረታችሁን ለፈጣሪ አደራ ሰጥታችሁ ከመከላከያ ሰራዊቱ ጋር በዱር በገደል ህወሓትን ለተፋለማችሁ ፋኖች። አራተኛ፣ ስንቆስል ከምሽግ አውጥታችሁ ቁስላችንን አክማችሁ ስብራታችንን ጠግናችሁ ሲርበን አብለታችሁ ሲጠማን ምሽግ ድረስ ስንቅና ውሃ አቅርባችሁ ደጀን ለሆናችሁን የአማራ ገበሬዎች፣ እናቶችና መላው ህብረተሰብ። በአሁኑ ወቅት ጠቅላይ ሚኒስትር አብይ አህመድ መከላከያ ሰራዊቱን እንደ ግል አገልጋይ ተጠቅመው በጉያቸው የሸጎጡትን እኩይ ሴራ ለማስፈጸም ሲሉ በአማራ ህዝብ ላይ የከፈቱትን ኃላፊነት የጎደለው የእብሪት ጦርነት አጥብቀን እያወገዝን መላው የመከላከያ ሰራዊት አባላትም ይህንኑ እኩይ ተግባር በመቃወም የመሳሪያ አፈሙዙን ከአማራ ህዝብ ላይ በአፋጣኝ እንዲያነሳ በሙሉ ታማኝነትና ቁርጠኝነት ልንጠብቃት የማይሻር ቃላችንን በመሐላ በሰጠናት ውድ ሀገራችን ኢትዮጵያ ስም አበክረን እንጠይቃለን። ዓላማ የጸናው በጀግንነት ቆሜ ድንበሬ ማስከበር ባጥንትና ደሜ። በተነግ እብሪተኛ መሪዎች በተከፈተበት ተደጋጋሚ ወረራ ከተፈጸመበት ዘርፈ ብዙ ግፍና ከደረሰበት መጠነ ሰፊ የንብረት ውድመት ለማገገም እርዳታ ቀርቶ ፋታ ባላገኘው ወይም በተነፈገው የአማራ ክልል ህዝብ ላይ መከላከያ ሰራዊትን በማዝመት በሰላማዊ ዜጎች ላይ የደረሰውና እየደረሰ ያለው ጥቃት ለሀገርና ለህዝብ ጥቅም ሳይሆን በአብይ አህመድና በኦሮሚያ ብልጽግና መሪዎች ይህን መከረኛ ህዝብ ለማዳከም፣ ለማንበርከክ ብሎም ተገዢ ለማድረግ የተሸረበ የፖለቲካ ሴራ አካል መሆኑ ግልጽ ሆኗል። በእርግጥም እንደ ኦነግ ሸኔ የመንግስትን ባንኮች ባልዘረፈው፣ ንጹሐን ዜጎችን በግፍ ባልጨፈጨፈው፣ ሰላማዊ ሰዎችን በማገት ቤተሰቦችን ገንዘብ እንዲከፍሉ ባላደረገው፣ መንደሮችን ባልዘረፈው፣ ቤቶችን በሳት ባላጋየው፣ የመንግስትና የግል ንብረቶችን ባላወደመው፣ ቤተ እምነቶችን ባላረከሰው፣ አልፎ ተርፎም ለህልውናው፣ ለፍትህ፣ ለሰብአዊ ክብሩና ለዜግነት መብቱ እንዲሁም ለህዝብ ክብርና ለአገሩ አንድነት እየተፋለመ በሚገኘውና ከመከላከያ ጎን ተሰልፎም የህይወት መስዋዕትነት በከፈለው ፋኖና በሌሎች የክልሉ ታጣቂዎች ላይ ጦርነት ለማወጅ አንዳችም አሳማኝ ምክንያት ሊኖር አይችልም። የወገን አለኝታ ሀገር ባላደራ በኢትዮጵያዊነቴ ሁሌም የምኮራ። ይህን ሀቅ በመረዳት ነው አብዛኛው የመከላከያ ሰራዊት ከፋኖ ጋር የመዋጋት ፍላጎት የሌለውና ከዚያም አልፎ በሺህ በሚቆጠሩ የመከላከያ ሰራዊቱ አባላት ዘንድ ክፍላቸውን እየጣሉ የመውጣትና የነፃነት ትግሩን የመቀላቀል ሁኔታ በስፋት የሚታየው። የክልሉ ህዝብ ለፋኖ ከሰጠው ሰፊ ደጀንነትና ሁለገብ ድጋፍ አኳያ ሲታይም በዚህ ህዝብ ላይ የተከፈተ ይህ ጦርነት ለአብይ አህመድ ጊዜያዊ የግል ፍላጎትና ስልጣን ሲባል በአገር አንድነት፣ በህዝብ ዘለቄታዊ የጋራ ሰላምና የወል ደህንነት ኪሳራ መከላከያ ሰራዊቱን ጭዳ ከማድረግ የዘለለ ውጤት እንደማይኖረው እምነታችን ነው። በአማራ ፋኖና በገበሬው ላይ የታወጀው ይህ የእብሪት ወረራ በአፋጣኝ ካልቆመ
መከላከያ ሰራዊቱ በጎጥ ተከፋፍሎ እርስ በርሱ እንዲፋለም የሚያደርግ ህዝብን ለማያባራ የእርስ በርስ ፍጅት የሚጋብዝ ሀገራችንን የሚበትንና ታሪክ ይቅር የማይለውን አደጋ የሚያስከትል መሆኑ ግልጽ ነው። አገራችንን ከውጭና ከውስጥ ጠላት ለመከላከል አንድነቷን ለማስከበርና የህዝብን ሰላምና ደህንነትን ለማስጠበቅ ክቡር ህይወቱን ለመስጠት የተሰለፈ ማንኛውም የሰራዊቱ አባል የዚህ እኩይ ሴራ መሳሪያ ሊሆን ፈጽሞ አይገባም። የብልጽግና መንግስት ለጊዜያዊ ስልጣኑ ሲል ትናንት የሰሜን እዝ ሰራዊት አባላትን የባህር ጠላት እንኳ ያደርገዋል ተብሎ በማይታሰብ ዘግናኝ ሁኔታ በግፍ የጨፈጨፉትን እንዲሁም በአፋርና በአማራ ህዝብ ላይ በቃላት መግለጽ የሚያዳግት ግፍ በማድረስ ይቅርታ የሌለው የአገር ክህደት ወንጀል የፈጸሙትን የጦር አበጋዞች ያለአንዳች ተጠያቂነት እንደፈለጉ እንዲሆኑ ከማድረግም አልፎ አሁንም ለሌላ ዙር አውዳሚ ጦርነት የሚያደርጉትን ዝግጅት እያየ እንዳላየ በዝምታ በሚያስተናግድበት ወቅት የህይወት መስዋዕትነት በመክፈል ጭምር የሰራዊቱ አለኝታና ደጀን መሆናቸውን በተግባር ባስመሰከሩት በፋኖ በአማራ ልዩ ኃይልና የአማራ ሚሊሻ አባላት እንዲሁም በክልሉ ሰላማዊ ህዝብ ላይ የግፍ ጦርነት ማወጁ ሊወገዝ የሚገባው ተግባር በመሆኑ የመከላከያ ሰራዊታችን አባል ሊሆን ሁሉ የተቃውሞ ድምፃችንን ልናሰማ፣ ምላሹ አሉታዊ ከሆነ ደግሞ ከሚዘመትበት ኢትዮጵያዊ ወገናችን ጎን ልንቆም ግድ ይለናል፣ ይገባናል። ወታደር ነኝ ወታደር ዘቤ ቆምኩኝ ለሀገር ወታደር ነኝ አርበኛ መቼም የማልተኛ። ተቀዳሚ ተአማኒነቱ ለሀገርና ለህዝብ የሆነ ሰራዊት በራሱ ሰላማዊ ህዝብ ላይ አይዘምትም። ስለሆነም ሰራዊቱ ጓዳችን መሳሪያን በአማራ ህዝብ ላይ እንዳታነሳ ስናሳስብህ፣ በአንጻሩ ያለአግባብ ከተዘመተበት ኢትዮጵያ ወገን ጎን በመቆም የሰራዊታችንን አኩሪ ታሪክ እንድታድስና ውድ አገርህን እንድትታደግ ጥሪያችንን በማቅረብ ጭምር ነው። አብይ አህመድ በአማራ ህዝብ ላይ ያወጀው ጦርነት በኢትዮጵያ ህዝብ ሰላምና በሀገራዊ አንድነት ላይ የተቃጣ አደጋ ነው። ሐምሌ 27 ቀን 2015 ዓ.ም ለፍትህና ለቃል ኪዳናችን የቆምን እልፍ የመከላከያ ሰራዊት አባላት ተመልካቾቻችን፣ አድማጮቻችን የሰራዊቱ አባላት ብዛት ያላቸው ናቸው። እዚህ አቋም ላይ መድረሳቸው በጣም ደስ የሚያሰኝ ነገር ነው። ነገ ከነገ ወዲያ ደግሞ ይቀጥላል። ከተለያዩ አቅጣጫዎችም የፋኖ ድል እየገሰገሰ ነው። በማለዳ የዜና አወጃ ይዤላችሁ ቀርባለሁ። ከመቼ የተመለከትኩት አንድ አሳዛኝ ነገር የኢትዮጵያ አየር መንገድ እንደምትመለከቱት ሰራዊት ማጓጓዣ ሆኗል። ይህ በጣም ልብን የሚሰብር የሚያሳዝን ነገር ነው። ብቸኛ የቀረን አንድ ትልቅ ተቋም እሱ ነበረ። ነገር ግን ያው አገር መምራት የማይችሉ ሰዎች ውስጥ ገብቶ እንደዚህ ሆኗል ማለት ነው። በጣም ይገርማል፣ በጣም ያሳዝናል። ተመልካቾቻችን ትልቁን ተቋም ስሙን እያጎደፉት ነው። የኢትዮጵያ አየር መንገድም እንደምትመለከቱት ሰራዊት እያጓጓዘ ይገኛል። ሌሎች መረጃዎችን ቀደም ሲል እንደነገርኳችሁ በማለዳው የዜና እወጃዬ ይዤላችሁ ቀርባለሁ። አሁን በጣም ድካም ተሰምቶኛል። አረፍ ልበል። በኮመንት መስጫ ላይ የማደርገውን ዩቲዩብ ቻናል ሰብስክራይብ አድርጉት። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ደሬ ኒውስን ወይም ዜና ቲዩብን ይከታተሉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑሩ።